ሰላም ቤተሰቦች ዛሬ እዚህ ጋር የማቀርብላችሁ ምስክርነት በእርግጠኝነት የብዙዎቻችሁን ላይፍ ይቀይራል። I experienced eternal separation from God as a human being. Especially መንግስተ ሰማይና ሲኦል ኤግዚስት አያደርግም የለም ብላችሁ የምታስቡ ካላችሁ ይሄን ቪዲዮ ፕሊስ እንዳያመልጥ። The devil comes to me and says, if you offer your life as a sacrifice, I will give you 50,000 less years of hell. ይሄ ሰውዬ በግራምፓው ተመስሎ ሰይጣን መጥቶ ራስን ብታጠፋ ከሲኦል ላይ 50,000 ዓመት እቀንስልሃለሁ ብሎ ያን ድምጽ ሰምቶ ራሱን ከ20 ጊዜና ከዛ በላይ ወቅቱ ራሱን አጥፍቶ ከዛ በኋላ ሆስፒታል ገብቶ ለ8 ሰዓት ሙሉ ረብሱን አያውቅም ነበር 8 ሰዓት ሙሉ ሲኦል ቆይቼ መጣው ነው የሚለው። When I was in hell for 8 hours, demons there, and these demons were not small. They were huge. They were like 3, 4, 5 stories tall. ያየውን ነገር የተናገረበት ምን እንዳየ ምንድነው የሚለውን ነገር እንዳለ የምነግራችሁ ቪዲዮ ነው የሚሆነው ማለት ነው ይሄ ቪዲዮ። In hell there is no water, there is no plants, there is no light, there is no hope. All I felt there was fear, punishment, hopelessness, darkness, despair, death. Whatever you feel on earth is bad. Magnify that by 10 times, 20 times, even 100. And that's what I felt. የዚህ ልጅ ስም ስቲቭ ካንግ ይባላል። ተወላጅነቱ ሳውዝ ኮሪያዊ ነው። እሱና ቤተሰቦቹ አይ ቲንክ የ6 ዓመት ልጅ እያለ ወደዚህ ወደ አሜሪካ ይመጣሉ። ከዛ ቦስተን ውስጥ መኖር ይጀምራሉ ማለት ነው። When I came to America, I loved it because I saw America in movies and I was like, wow, it'd be so cool to like visit America. አባቱ ቢዝነስማን ነው። ሳውዝ ኮሪያ ውስጥ በጣም ትልቅ ቢዝነስ የነበረው ሰው ነው። ከዛ በጣም የሆነ ጊዜ ላይ ልጁ ወደ ሃይ ስኩል አካባቢ ያለ አባቱ ትልቅ የሆነ ባንክራፕሲ ያጋጥመዋልና ከቢዝነሱ ኪሳራ ላይ ይገባል ማለት ነውና ለኮሌጅ የሚሆን ብር የለኝም ይለዋል ልጁን። My dad at the time had a handful of businesses and restaurants and media apartments, and then one day he calls me and he goes, Steve, I don't have money for you to go to college. And I was like, hey, that's the funniest joke I heard, Dad, in a long time. And he's like, no, I'm not joking. As a matter of fact, I'm so broke right now, I don't even have money to bring you to Korea. So he goes, find a place to live. And it was the summer of my freshman year going into my sophomore year in college. So that was a game changer for me in my life. በዛ ያው በጣም ላይፍ ታፍ ነበር አለ ሲናገር እና አባቱ ነገሮችን አፎርድ ማድረግ እስኪችል ድረስ የምትቆይበት ጓደኛ ካለ ፕሊስ እዛ ቆይ ይለዋል። ከዛ ይሄ ልጅ ሃይ ስኩል እንዳለ አንድ ጓደኛ ነበረኝ ነው የሚለው ካሊፎርኒያ ውስጥ የሚለው ሎስ አንጀለስ እሱ ጓደኛዬ ጋር ሄጄ መኖር ጀመርኩኝ አለ። In the summer, the only person that would open up his house was a friend of mine from high school, but I didn't know he later became a member of a gang that was selling drugs. So I just went in there thinking, oh yeah, I'll stay at his house because he opened his doors, but we were getting high every morning, every afternoon, every evening. እንግዲህ ተመልከቱ አሁን የዚህ ልጅ ታሪክ ሊጀምር ነው ማለት ነው። ኢማጂን ይሄ ልጅ ቡዲዝም ነው ቤተሰቦቹ ቡዲዝም እምነት ተከታዮች ናቸው ቡዲስት ናቸው ጣዖት አላቸው እሱን እያመለኩ ነው እንግዲህ ያደገው ማለት ነው። እንደውም የሆነ ቦታ ላይ ሲናገር ምን አለ ቤታችን ውስጥ ልጅ ሆኜ ያለ ፍሎት የሚያደርግ ቡዳ ይሄ ጣዖታቸው አየር ላይ ፍሎት ሲያደርግ ታየኝ ነበር አለ። በቃ ትክክለኛ በዚህ በቡዲዝም እምነት ውስጥ ነው የነበረው ማለት ነውና ተጠይቅ ነበር አለ ልጅ ሆኜ ይሄ ቡዲዝም እምነት ምንድነው መጨረሻው ምንድነው ማድረግ ያለብን? የቡዲዝም እምነት መጨረሻው ይሄ ነርቫና የሚሉት ነገር አለ። ምንድነው ነርቫና? To become God. As a Buddhist said, the purpose of life was to reach Nirvana. What is Nirvana? A human being himself or herself becomes God. አሁን እንግዲህ እንደምትሰሙት ሀገራችን ላይ ይሄ ኒው ኤጅ የተባለ የሚያስተዋውቁት ነገር ኢንዳይሬክትሊ ቡዲዝም ባሉት በቃ የቡዲዝም መጨረሻ ላይ ሄዶ ምንድነው እግዚአብሔርን መሆን ያ ደግሞ ያይቀን ሚሊየንስ ይርስ የሚመጣ ነገር ነው ብሎ ነው የሚያስቡት። like you have to try hard, you have to work hard በቃ በእንደዚህ አይነት ነገር ነውና ስጠይቃለ ይሄ ነርቫና ላይ ለመድረስ በጣም ረጅም ጊዜ በቃ ይጠይቃልና ብዙ ነገሮችን ኩዌስችን ማድረግ ይጀምራል። ማጨስ የሚባል ነገር በደንብ ይጀምራል። ድራግ ያጨሳል ምን ይላል። ከዛ ስፔሲፊክሊ አንድ ቀን አሮን ብዙዎቻችሁ ሰምታችሁት እንደሆነ ዴዝቦል የሚሉት ድራግ አለ። ብዙ ጊዜ አፍተር ኢፌክት ነው የሚወስዱ ድራግ ያጨሱና ብዙ ሲሰቃዩ ሆነም ሲሉ ሰውነታቸውን ነም ለማድረግ የሆነ በቃ በጣም ኃይለኛ ድራግ ስለሆነ ይወስዱታል። ምንድነው ዴዝቦል ላይክ ይሄ ፒሲፒ ሄሮይን እና ኮኬን ሌስ የተደረገ ስፕሬይ የተደረገ ድራግ ነው። ግን ሜሪዋና ተብሎ ነው የሚሸጠው ግን አለው ማለት ነው እና በጣም አደገኛ ድራግ ነው ማለት ነው። እና እሱን ድራግ ወሰድኩ አለ። እሱን ከወሰደ በኋላ ይሄ ልጅ ለረጅም ቀን እንቅልፍ አልተኛም። I had the worst experience that a human being could have. So I look in the mirror and my eyes look like the black part of the eye pupils got real big. አቁታላችሁ አይደለም ይሄን ያህል ቀን ለትንሽ ቀን እንኳን እንቅልፍ ለአንድ ቀን እንኳን እንቅልፍ ሳይተኛ ሲቀር እንዴት እንደሚሆን እና በቃ አይኔ ፈጠጣ አለ። በቃ መተኛት አልቻልኩም አለ። በቃ ድራጉ በፍጹም አላስተኛኝም አለ። በቃ
ፍጥጥ አልኩና ሆንኩ አላቅም በቃ የሚካሄደው ኢቭን ታይም ራሱ ሉዝ ማድረግ እስከምጀምር ላይክ ታይሙ ራሱ በቃ እያመለጠኝ መጣ ታይም ራሱ ኪፕ አፕ ማድረግ አልቻልኩም ከታይም ጋር I lost a sense of time, space and self-existence. አሁን እንግዲህ አዳምጡ። ይሄ በሆነ በስምንተኛው ቀን ላይ እንግዲህ እንዳልኳችሁ እንቅልፍ አጥቷል። በስምንተኛው ቀን ላይ ግራንድፓ የሚመስል መንፈስ ይሄ መንፈስ እንደ ግራምፓ ሆኖ ሰይጣን ይገለጥለታል። ልክ እናንተ እንደማወራችሁ ነው ያዋራኝ ነው የሚለው እሱ ሲናገር ማለት ነውና መጣና ምን ይለዋል? ራስን ብታጠፋ ከሲኦል ላይ 50,000 ዓመት እቀንስልሃለሁ ይለዋል። Around the 8th day, so the Asian grandpa comes to me and he says, Steve, I know you're having a hard time. If you offer up your life to me as a sacrifice, in other words, kill yourself, commit suicide, I'll give you 50,000 less years of hell. እንግዲህ አስቡት መጽሐፍ ቅዱስ መጀመሪያ ምን ይላል? ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሲናገር ሰይጣን ወደ ብርሃን ራሱን ይገልጣል ይላል አይደል? ስለዚህ ከሲኦል ላይ 50,000 ዓመት እቀንስልሃለሁ ራስን ካጠፋ ካሁን ይለዋል። እንግዲህ ተመልካች በጣም ዊክ በሆነበት ፖይንቱ ላይ መጥቶ ማለት ነው በዛ ሰዓት ላይ መጥቶ ራስን አጥፋ አለው። ከዛ ኦኬ ይላል ይሄማ ዘገዲል ብሎ ይስማማል። ከዛ ለእናቱ ወረቀት ይጽፋል በቃ ራሱን ሊያጠፋ። I'm thinking, well, at least it's going to be 3 minutes of pain for 50,000 years of pain. So I did the math. So I was like, let's go for it. But before I went for it, I wrote a letter to my mom. ተመልከቱ አሁን እንግዲህ ወደ ራስ ማጥፋት ሊገባ ነው ማለት። አንድ ቀን ምን ያደርጋል? ኪችን ላይ እናቱ ባለችበት ኢማጂን ከእናቱ ፊት ቢላ ያነሳና ከ20 ጊዜና 20 ጊዜ በላይ ራሱን ይወጋል። I remember going to the kitchen. I grabbed the biggest knife I could find. It's on the 10th day. I got on my knees. It was a day or two after I wrote the letter to my mom. I never attempted suicide in my life. I have no idea how to start. So I'm putting the knife to my left, to my right. I was like, do I go inward? ከዛ ፕሮሰስ ላይ ያለ ይወጋውኛል። ድምጽ ምን ይለኛል? ቶሎ በል ወደ እኔ እንዳትመጣ ሊያስቆሙክ ነው። ቶሎ በል ይለኛል አለ። ያን ድምጽ ስሰማ አለ ጭራሽ ራሴን በጣም ወቀዋለሁ አለ። The grandpa's like, hurry up. They're here to prevent you from coming to me. So I was like, oh, these guys are here to prevent me from going to heaven. So that was the confusion that the devil created. ይሄ የሆነ ፋብሪኬትድ የሆነ ስቶሪ አይደል። ይሄ ሪል ነው። ሰዎች ራሳቸውን ሲያጠፉ ዝም ብለው ወደው አይደል። ሰው ራሱን ሲገደለ ሲባል ዝም ብለው አይደል። ይሄ በስተኋላ የሰይጣን ስራ ነው። ይሄ ልጅ አሁን ኮምፕሊትሊ ላይፉ ተቀይሮ ወንጌል እየሰበከ በሱ ምክንያት ብዙ ሰዎች ወደ ጌታ ኢየሱስ መጥተዋል። this is not a joke። ብዙዎቻችሁ አላችሁ ላይክ አሁን መንግስተ ሰማይና ሲኦል የለም it's just like እንትን የሚመስላችሁ ሰዎች አላችሁ ጋር። ይሄ መጽሐፍ ቅዱሳዊ ነው። መንግስተ ሰማይና ሲኦል አለ። ይሄ ላይፍ ቴምፖራሪ ነው። ለጊዜው ነው የምንኖረው፣ መቆያችን ነው። ግን ዘላለማዊ ህይወት አለ። ስለዚህ ዘላለማዊ ህይወታችንን የቱ ጋር ነው የምናሳልፈው የሚለው ራሳችንን መጠየቅ ያለብን ጥያቄ ነው። ይሄ ልጅ እናቱ ፊት ቆሞ ራሱን ወቅቱ ከ20 ጊዜ በላይ ይሄው ስካሩ ሆዱ ላይ ያለ ያሳያል። እየገለጠ በየሄደበት ቦታ ምን እንደተፈጠረ ይናገራል። እናቱ ማስቆም አልቻልኩም ማለት እዛ ላይ ነው ደወለች፣ ወደ ኢመርጀንሲ ወሰዱት ማለት ነው። After I cut myself open and I found out later in the hospital that the doctors told my mom that my arteries were cut. While all this is happening, I'm losing blood. The cops are hitting me with a bat. They maced me and I fell unconscious. እንግዲህ ከዛ በፊት ማለት ነው እናትየዋ ለዚህ ለጣዖቷ ለምኗ ቤተሰብ የማያደርገው ነገር የለም። ይጸልያሉ፣ ምን ያደርጋሉ፣ በቃ ይሄ ልጅ እንትን እንዲል ማለት ነው። ምንም መልስ የለም። መጨረሻ ላይ ልጇ ሊሞትባት ሆነ። ኦልሬዲ ሞተ ብለው ነው ኦልሞስት እንትን ያደርጉት ማለት ነው። ምክንያቱም ከ8 ሰዓት የሚፈጅ ሰርጀሪ ነው የተደረገለት። የ8 ሰዓት ሰርጀሪ ነው። መጽሐፉ ላይ የጻፈው ምንድነው 8 ሰዓት ኢንሄል የሚል ነው። 8 ሰዓት ሲኦል ውስጥ ማለት ነው የሚል መጽሐፉ ሁሉ ጽፏል። Brand new book, 8 Hours in Hell. I go into detail about my out of body experience and the near death experience when I was in hell for 8 hours. እና 8 ሰዓት ሙሉ ሰርጀሪ ሲያደርጉት ቆዩ ማለት ነው። በዛ በ8 ሰዓት ውስጥ እሱ የነበረው ሌላ ቦታ ነው። እናትየዋ በዚህ ሰዓት ምን ታደርጋለች? ያው ሲጨንቃችሁ እንደምታውቁት ቡዲዝም፣ ሂንዱዝም ምናምን ክርስቲያኒቲ በጣም የማይወዱት ነገር ነው። ለዚህ ጨንቃት ምን ታደርጋለች? ምንድነው የሚባል ነገር አለ አይደል? desperate time calls for desperate measure ይባላል። ሲጨንቃችሁ የሆነ ግራ ሲገባችሁ የሆነ ነገር መቼም ማድረግ የማትፈልጉትን ነገር የማይፈቀድላችሁ ነገር ታደርጋላችሁ። ምክንያቱም መፍትሄ የለም። ስለዚህ በዚህ ሰዓት እናትየዋ በጣም ሲጨንቃት ክርስቲያን ጓደኛ አለቻት። አንዲት ክርስቲያን ጓደኛ ለሷ ትደውልላታለች። ምክንያቱም ቡዳ ምኑን ሞከረች አልሰራም። ስለዚህ አሁን ያላት ቻንስ ይሄን መሞከር ነው። ስለዚህ ትደውልላታለች ለክርስቲያን ጓደኛዋ ማለት ነው። እና ያቺ ክርስቲያን ጓደኛ ስትነግራት ቸርቿ ሄዳ ለቸርች ሰዎች ትናገርና ከቸርች ሰዎች 8 ሰው አድርገው ወደ እሱ አለበት ኢመርጀንሲ ሩም ይልካሉ ማለት ነው ሊጸልዩለት። So my mom, she saw what happened, so she's like, Buddhism's not working. So she calls one Christian friend who went to a very spirit-filled, powerful church called Grace Ministry International. They send 8 intercessors to UCI Medical Center or emergency room
to pray for me. ስቡት እንግዲህ ይሄ ልጅ ምንም ነገር የሚያውቀው ነገር የለም ስለ ሲኦል የሚያውቀው ነገር የለም በሪኢንካርኔሽን ነው የሚያምነው You got to understand this. I don't believe in hell. I believe in reincarnation. I don't believe that there's a hell that burns forever. I never read one verse of the Bible my whole life. ሲናገር በቃ ታውቁታላችሁ በቃ ለመናገር እንዳቃተው ማለት ነው ያየው ነገር ቀጥታ ወደ ታች ሲወርድ ነው የተሰማኛልና ሱፐርናቹራሊ ነው አለ ሱፐርናቹራሊ ታውቁታላችሁ አለ በቃ የት እንዳላችሁ I fell and sank and sank and sank and it felt like I was in an elevator that was just free falling but never going back up. So I'm falling and boom, I land, Sid, and now I'm in what the Bible calls hell or Sheol, hell. Somehow I supernaturally knew they're like gods or beings that rule this place. እኔ አሁን ስለ ሄል የማውቀው ነገር የለም ማለት ግን ሄል እንደሆነ በዛ ሰዓት ላይ አወቅኩኝ አለ ማለት ነውና ኢሞሽናሊ ፊዚካሊ ስፒሪቹዋሊ በቃ ቶርቸር የምትደረጉበት ቦታ ነው ስቃይ It was 100 times worse spiritually, physically, emotionally of anything I felt on earth. I'd rather be tortured sit in a prison in North Korea than to go back to hell for another second. እኔ ራሴ በቃ እሱ ሲናገር ዘገነነኝ ምክንያቱም ኮምፕሊትሊ እግዚአብሔር ጋር የምትለያዩበት ቦታ ነው ለሰይጣን እጅ የተሰጣችሁበት ቦታ Even when I looked down I saw like a chain going through my stomach. It hurt so much and there's so much pain, the guilt, the fear, the anxiety, the condemnation, the hopelessness one feels is so magnified. የተለያዩ አይነት ዲማኖች ያለው አለ በቃ ሂውጅ እና ሰውን ሲያሰቃዩ የተለያዩ አይነት ሶሎች በቃ ዲስክራይብ ያደረገው ነገር ልነግራቸው አልችልም Demons there, and these demons were not small. They were huge. They were like 3, 4, 5 stories tall. And they had capes on, and I knew that they were gods in this place. እና ሲናገር ለምጠላው ለጠላቴ እንኳን ለጠላቴ አልመኘውም አለ በቃ the worst enemy ቢኖረኝ የፈለገ ሰው የገደለ የጨረሰ ቢሆን ለዛ ሰው እንኳን አልመኘውም I don't want anyone to go there. I want all my enemies, the worst people in history to repent and go to heaven. አሁን እሱን ፓርት እናንተ አስቡት እየሰቀጠጠው ነው የሚያወራው በጣም ሲናገር ያየው ነገር እና መጨረሻ ላይ ምንድነው እንግዲህ ይሄ 8 ሰዓት ሙሉ ሰርጀሪ እንትን ሲሉ እሱ ይሄን ሁሉ ነገር እያየ ነበር ማለት ነው እንዳልኳችሁ እነዛ ክርስቲያኖች ደግሞ ይጸልዩለታል እዛ ውጭ እዛ ከ8 ሰዓት በኋላ በቃ ፎርስ የሆነ ዶክተሩ ራሱ በቃ ታምር እስኪሆንባቸው አለ የሆነ ሰዓት ላይ አለ አይኔን ገለጥኳል ግን አለ አይኔን ከመግለጤ በፊት አለ የሆነ ድምጽ ስሞል የሆነ ቮይስ ድምጽ ሰማሁኛል እና ያ ድምጽ ጂሰስ እንደሆነ አውቃለሁ ምን ይለኛል no more drugs no more Buddhism I love you ብሎ በስሜ ጠርቶኝ በኋላ አይኔን ገለጥኩ and I knew አለ በቃ ኢየሱስ ክርስቶስ እንደሆነ አወቅኩኝ አለ Right before I opened my eyes from hell, Jesus Christ saying, Steve, I love you. No more drugs and no more Buddhism. እንግዲህ ተመልከቱ የነሱ ጸሎት ነው አሁን ይሄን ልጅ ወደ ህይወቱ እንዲመለስ ያደረገው እግዚአብሔር ምህረት አድርጎለት ነው እንጂ በሲኦል መቅረት አለና ልክ እየጸለዩለት አይኔን ከመግለጤ በፊት አለ ልክ ከመግለጤ በፊት no more Buddha no more drug ብሎ I love you ብሎ በስሜ ጠራኝ ኢየሱስ ክርስቶስ ማለት ከዛ ስነቃ አለ ክርስቲያኖቹ እንዳለ ከበውኛል አለ በቃ ተሰብስበዋል አለ እየጸለዩ ከዛ በኋላ በቃ አለ አይደለ ያው ክርስቲያኖቹ በቃ እንኳን ነቃ ተገረሙ ጌታ ኢየሱስ ክርስቶስ ነው ያዳነ ይሉታል ፕሊዝ ኢየሱስ ክርስቶስን ቶሎ በቃ እንትን ማስብሉኝ አልኩኝ አለና ዘ ሲነር ፕሬየር በቃ ጌታ ኢየሱስ ክርስቶስ ወይ ይቅር በለኝ እኔ ከዚህ በኋላ አንተ ልጅ ነኝ ብሎ ጸሎትን አጸለዩኛል And I opened my eyes and they're all looking at me. They surrounded my table and I looked at them. Briefly described what I saw and she says, you just saw what's called biblical hell. And I said, I don't want to go there. And she goes, then you have to accept Jesus. So she says, she leads me in the sinner's prayer. በመጸልይበት ጊዜ በቃ አረከውማል አሁንም ድጋሚ ልበላላ አልኳቸዋል አሁንም ድጋሚ ልበል ተመልሼ እዛ ቦታ ፕሊስ መሄድ አልፈልግም ፕሊስ በቃ ይሄን ነገር አስብሉኝ ብያለ በቃ ከዛ መጨረሻ ላይ በቃ ጽፋችሁ ስጡኝ ጽፋችሁ እንዲሰጡኝ አለ I said it once, Sid, but I still remember hell, the demons, and what I felt there. And I go, can I pray it again? She goes, yeah, sure. So she leads me in the sinner's prayer again. I don't feel different. Yes, I go, one more time. So 3 times we prayed, and I said, well, I still feel the same, ma'am. Can I get the piece of paper? She gives me the sinner's prayer. ተመልከቱ እንግዲህ ያየውን አይቶ መጥቷል እሱ ያውቃል እና ጽፋችሁ ስጡኝ ጽፎ ሰጥቶኝ በቃ ማለት ጀመርኩ አለ ከ10 በላይ ቅር በለኝ ከዚህ በኋላ ልጅ ነኝ ወደ ኢየሱስ ክርስቶስ መጣ ማለት So I said it not 4 or 5, but 10 times that day, and that was my introduction to the Christian faith. ከዛ በኋላ ከመጣ በኋላ ኢየሱስ ክርስቶስ እውነተኛ ጌታ እንደሆነ አወቀ አሁን በየቦታው በየሀገሩ በየምኑ እየዞረ ጌታን ይሰብካል በሲኦል ያየውን ነገር በደንብ ይናገራል ሰውነቱ ላይ ያለውን ጠባሳ ለሰዎች ያሳያል ብዙ ሰዎችም ደግሞ በሱ ቴስቲሞኒ በሱ ምስክርነት ባየው ነገር ብዙዎቹ ወደ እግዚአብሔር መጥተዋል እና እግዚአብሔር ይሄንን ሲያደርግ እንደዚህ ስፔሲፊክሊ ለአንዳንድ ሰዎች እንዲህ አይነት ነገር ኤክስፒሪየንስ ሲሰጣቸው እግዚአብሔር
ለእንደኛ አይነቶቹ መማሪያ ሊሆን እግዚአብሔር ዝም ብሎ አይደለም አሁን ይሄን ልጅ አሳየው አሁን ይሄ ልጅ ስንት ሰው ላይ ኢምፓክት እያሳደረ እንደሆነ ተመልከቱ ስንት ሰው እየሰማው እንደሆነ ስንት ሰው እያየው እንደሆነ በሱ እውነተኛ አዳኝ ሆነውን ኢየሱስ ክርስቶስን ሰዎች እንዲያዩ ያደርጋል ማለት ደሞም ነው እየሆነ ነው ተመልከቱ አሁን በየቦታው ታሪኩ በጣም ነው የሚገርመው ሰይጣን መጨረሻ ላይ አላማው በቃ ሊገለው ነበር ግን ኢየሱስ ክርስቶስ መልካም አምላክ ስለሆነ ጭራሽ ወድሃለሁ ብሎ መለሰው I mean the ER and the OR and they came over and they prayed for me for the entire 8 hours and I believe it's only because of the power of intercession the power of the name of Jesus that I'm sitting before you ብዙ ሰዎች አሁን ይሄ ነገር ሲነገራቸው ተረት የሚመስላቸው አሉ ኢቭን ሰይጣን ጆራቸውን የደፈነ ሰዎች አሉ በጣም ብዙ ሰዎች በእውነት እግዚአብሔር ጆራችንን ይክፈትልን ይሄ ስፒሪቹዋል ነገር ሪል ነው ስፔሻሊ ደግሞ ሞር ሪል ነገሩ የምታውቁት ምንድነው ልክ እንደዚህ ልጅ እግዚአብሔር እንደዚህ ብዙ ነገር አሳይቶ የመለሳቸው ሰዎች አሉ ለሰዎች መማሪያ እንዲሆኑ እነዛ ሰዎች ደግሞ በትክክል ላይፋቸው የተቀየሩ ሰዎች እነዚህ ሰዎች ዜሮን ጆክ አራውንድ ያዩትን አይተው ስለመጡ ያዩትን ነገር ኤክስፒሪየንስ ያደርጉት ከመጡ በኋላ ቶታሊ ዲፈረንት ፐርሰን ነው የሚሆኑት በቃ የተለየ ሰው ነው የሚሆኑት አሁን ይሄ ልጅ ኢዝ ናት ቡዲዝም ኤኒሞር ያደገበት ነው ከቡዲዝም ብዙ የሚወጡ ክርስቲያኖች ብዙ የሉ ክርስቲያን የሚሆን የለም ያደገበት ነው ግን ተመልከቱ አሁን ክርስቲያኖ ነው አልፎ ተርፎ ዛሬ ወንጌልን በየቦታው ይሰብካል I actually suffered with insomnia for believe it or not 10 years after having this hellish experience but the Holy Spirit came to me and healed me instantaneously supernaturally I was on so many sleeping meds and psych meds and none of it works like the Holy Spirit ይሄ ነገር ሪል ነው መንግስተ ሰማይና ሲኦል ሪል ነው አለ እና ደግሞ መዳኛው ይሄው ይሄ ልጅ ይናገራል there is no way አለ ወደ መንግስተ ሰማይ ለመግባት ከኢየሱስ ክርስቶስ ውጪ impossible አይታሰብም በፍጹም አይታሰብም ማለት እንግዲህ ደርሶበት ነው The Father spoke to me and interesting enough he said Yeshua Jesus is my beloved son in whom I'm well pleased listen to him listen to him listen to him ልጅ ቀጥታ ከቡዲዝም ነው የመጣ የማይታሰብ ነው አለ ስለዚህ ኢየሱስ ክርስቶስ ብቻ ነው መንገዱ አለቀ ነገሩ ኢየሱስ ክርስቶስ ከጌታ ከኢየሱስ ክርስቶስ ውጭ በቀር ወደ መንግስተ ሰማይ የሚያስገባ ነገር የለም ይሄን ነው የሚናገረው ዛሬ ሄደ where I saw and heard the glory of God the Father and heard his voice about Jesus Christ and how it's real and what it awaits you in heaven how to surrender by the grace of God and fulfill his will for your life in this generation and how to store up treasures in heaven የዚህ ልጅ ምስክርነት ብዙዎቻችሁን ይነካል ብዬ አስባለሁ በእውነት እግዚአብሔር አይናችንን ያብራለን ምክንያቱም ይሄ like everything temporary ነው ያልፋል ግን የማያልፍ ደግሞ ህይወት አለ ዘላለማዊ ስለዚህ ያንን የት ነው የምናሳልፈው ብሎ ማሰቡ I think ወርዝ ያደርጋል እና አንድ ትክክለኛ እውነት ኢየሱስ ክርስቶስ ከኢየሱስ ክርስቶስ በቀር መንገድ የለም መንገዳችን እሱ ነው ወደድንም ጠላንም ብዙዎች አይመቻቸውም ይሄ ሳብጀክት ላይክ ኢየሱስ ክርስቶስ ይባል ግን ለምንድነው አይመቻቸው ጠላትም ኢየሱስም ሲጠራን ስለማይለው ግን እውነተኛ አዳኝ ልንድንበት የተሰጠን መዳኛችን አንድ ኢየሱስ ክርስቶስ ብቻ ነው እሱ በቀር መዳን የለም ስላዳመጣችሁኝ አመሰግናለሁ thank you guys bye ያድናል ኢየሱስ ያድናል ያድናል ጌታዬ ያድናል ያድናል ብቻውን ያድናል ያድናል በህይወት ያኖራል ያድናል ኢየሱስ ያድናል ያድናል ጌታዬ ያድናል ያድናል ብቻውን ያድናል ያድናል በህይወት ያኖራል ያድናል ምን አስቆረቆረኝ ያድናል መቶ የልፋት በር ያድናል መግቢያው ኢየሱስ ነው ያድናል ወደ ሰላም